ዛሬ ወደ እናንተ ፊት የቀረብኩት ባለፈው በሀሌታ ሚዲያ፣ በዳሸን ሚዲያ፣ በትዕግስት እጅጉ ኒቆዲሞስ ሾው ላይ ባደረግኩት ቃለ ምልልስ ላይ ኢንተርቪው ውስጥም ብዙዎቻችሁ ወንድሞቼ እህቶቼ መልካም ድጋፍ አድርጋችሁልኛል። ለሌሎች ሰዎች መልእክቱ እንዲደርስ አድርጋችኋል። በጣም መልካም ነገር ነው ያደረጋችሁልኝ። ከአሜሪካን፣ ከካናዳ፣ ከእንግሊዝ፣ ከደቡብ አፍሪካ እየደወላችሁ የእግዚአብሔርን ስራ አብረን እንዴት ልንሰራ እንደምንችል የደገፋችሁን ሁሉ የጌታ ሰላምና ጤና ለእናንተ ይሁን። መቼም የእግዚአብሔር መንግስት ስራ የምንሰራው አንድ ሰው ብቻውን የሚሰራው ስራ አይደለም። ሰፊ ነው። እርሻው በጣም ሰፊ ነው። ሰራተኞች ጥቂቶች ናቸው። ተባብረን ነው የምንሰራው። ተባብረን ነው የምናደርገው። በአንድ ጀንበር የምንሰራው ስራ አይደለም። በረጅም ጊዜ የሚፈልግ ነገር ነው እና በተለያዩ ርዕሶች ላይ ነው ኢንተርቪው ያደረግኩት። በዚህ ኢንተርቪው ባደረግኩት ነገር ላይ ጥያቄ ያላችሁ የምመልስላችሁ፣ ምላሽ እንድመልስላችሁ የምትፈልጉ ጥያቄ ካላችሁ ባለኝ በዚህ ሚዲያ ላይ ከሰው በማቀርብበት የስልክ ቁጥር ደውላችሁ ልታናግሩኝ ትችላላችሁ። እንደገና ደግሞ መጽሐፍም ቴክስትም ማድረግ ትችላላችሁ። ላበረታታችሁኝ ሁሉ ከተለያየ ቦታ ከተለያየ ሀገር ደውላችሁ የእግዚአብሔርን ጸጋ እንዴት በእግዚአብሔር ጸጋ በዚህ ጸጋ ውስጥ እንዴት እንደተካፈላችሁ እግዚአብሔር ደግሞ እንዳስተማራችሁ የነገራችሁኝ የደወላችሁልኝ ሁሉ የጌታ ሰላም ፍቅር ለእናንተ ይሁን። ዛሬ በእነዚህ ሚዲያዎች ላይ ባደረጉት ቃለ ምልልስ የተጠየኩትን አንድ ጥያቄ ምላሽ ለመስጠት ነው የቀረብኩት። ይህም ጥያቄ ምንድን ነው? ባሎቻቸው የሞቱ ሴቶች እህቶቻችን ወይም ደግሞ ሚስቶቻቸው የሞቱ ወንድሞቻችን ለማግባት የሚከለክለን ነገር ባይኖርም የምናገባቸው ሰዎች ግን ፍቺ የፈጸሙ ቢሆን ምን ችግር አለው ብለው ብዙ እህቶቼ ብዙ ጥያቄ በዚህ ላይ ስለተጠየኩኝ በዚህ ነገር ላይ ምላሽ ለመስጠት ወደ እናንተ ፊት ቀርቤያለሁ። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር እንደሚረዳን ተስፋ እናደርጋለን። እናንተም በመልካም ላደረጋችሁልኝ ነገር፣ ለተጠየቁት ጥያቄ ለመለስኩት ምላሽ ሁሉ ዋጋ እንድትሰጡት በጌታ ፍቅር እለምናችኋለሁ። ሰው ነኝ፣ ልሳሳት እችላለሁ። ፐርፌክት ልሆን አልችልም። ስህተቶች ቢኖሩ በንግግር ብሳሳት፣ በመልሴ ብሳሳት ባካችሁ ሁላችንም እየወደቀን እየተነሳን ነው እና እዚህ የደረስነው በክፉ እንዳታዩት በጌታ ፍቅር እለምናችኋለሁ። በእኔ መረዳት ነው። ሁል ጊዜ ልትረዱኝ የሚገባ አንድ ነገር አለ። መልስ የምሰጠው እኔ መጽሐፍ ቅዱስን ባየሁት በተረዳሁት አንዳንድ ኮመንተሪ የሚሆኑ መጽሐፎችን ባየሁኝ ባነበብኳቸው ደግሞ ታላላቅ ሰዎች ከኔ በዕድሜ የሚበልጡ ሰዎች በጻፉት መጽሐፍ ላይ ካገኘሁት ቁም ነገር ጋር አያይዤ የምመልስላቸው። ስለዚህ የእግዚአብሔር መንፈስ ደግሞ ይህንን እንደሚያረጋግጥላችሁ ተስፋ አደርጋለሁ። የእግዚአብሔር ስም ብሩክ ይሁን። ዛሬ የምንሄደው አሁን በጥያቄ መሰረት ዛሬ የምናየው ክፍል አንደኛ ጢሞቴዎስ ምዕራፍ 5 ላይ ያለውን የእግዚአብሔርን ቃል አብረን እንመለከታለን። ይህም ክፍል ምንድን ነው የሚለው? 5 ቁጥር 14 ላይ በዚህም ከ11 ጀምሮ ባነብ ደስ ይለኛል። በዕድሜያቸው የገፉትን መበለቶችን ግን በመበለቶች
መዝገብ አትጻፏቸው፣ ምክንያቱም እነርሱ ሥጋዊ ምኞታቸው አሸንፏቸው ለክርስቶስ ያላቸውን ፍቅር ሲቀንስ ባል ማግባት ይፈልጋሉ። በመጀመሪያም ለክርስቶስ የገቡትን ቃል በማፍረሳቸው ይፈረድባቸዋል ይላል። ቅዱሳን ወንድሞች፣ ይሄ ክፍል የሚያስረዳን መበለት የሆኑት እህቶቻችን በእኔ እምነት መበለት የሚለው ቃል ባል የፈቱትንም ሚስቶቻቸውን የፈቱትን ባሎቻቸውን የፈቱትን እና ሚስቶቻቸውን የሚፈቱትን ሰዎችን በአንድ ቃል ውስጥ በዚህ ቃል ውስጥ ነው የሚይዘው። ለምንድን ነው በዚህ ቃል ውስጥ የሚይዘው? በዚህ ክፍል ላይ መበለት ይላል እንጂ ባል የሌላት ሚስት የሌላት ይላል እንጂ ባሎቻቸው ብቻ የሞቱባቸው የሚል ዳራም የለውም በዚህ ክፍል ላይ። ስለዚህ ይህንን ክፍል በጥንቃቄ ማየት ጥሩ ነው። ስለዚህ ምንድን ነው የሚለው ሐዋርያው ጳውሎስ በዚህ መልእክት ውስጥ በዚህ ባቀረበው መልእክት ውስጥ በእድሜ ያልገፉትን መበለቶች እንዲያገቡ አድርጓቸው ይላል። ያግቡ፣ ቢያገቡ የተሻለ ነው ይላል። ያግቡ፣ ማግባት አለባቸው። ምክንያቱም ጥሩ መንፈሳዊ ሕይወት ባላቸው ጊዜ ለእግዚአብሔር የገቡት ለእኔ የገቡትን ቃል ለእግዚአብሔር የገቡትን ቃል ሽረው በኋላ ላይ ተጠያቂ እንዳይሆኑ፣ ስለዚህ ማግባት አለባቸው ይልና ይመክረና በጣም ደስ ያለኝ ክፍል ደግሞ በቁጥር 14 ላይ ምን ይላል? ስለዚህም በዕድሜ የገፉት መበለቶችን እንዲያገቡ ልጆችንም እንዲወልዱ ቤታቸውንም በሚገባ እንዲያስተዳድሩ እመክራለሁ። በዚህ አይነት ጠላት የሚሰደብበትን ምክንያት ያጣል። ምክንያቱም ከዚህ በፊት አንዳንዶች መበለቶች ሰይጣንን ለመከተል ከእምነት መንገድ ወጥተው ተገኝተዋል ይላል። በዚህ ክፍል ውስጥ የምናየው ያግቡ ይልና የሚያገቡበትን ምክንያት በጣም ለእኔ መሰረታዊ ነገር ነው። የሚያገቡበት ምክንያት ሲናገር ከዚህ በፊት ብዙዎች እህቶቻችን ከእግዚአብሔር መንግስት ምን ሆነዋል? ወጥተው ተገኝተዋል። ከእግዚአብሔር መንግስት ወጥተዋል። ስለዚህ እነዚህ ወንድሙ እህቶቻችን የወጡበትን ምክንያት ሲናገር ደግሞ ምክንያቱም ከዚህ በፊት አንዳንዶች መበለቶችም በሰይጣን በመከተል ስተው ተገኝተዋል። ስሜታቸውን መግዛት ስላቃታቸው፣ ስሜታቸውን መያዝ ስላቃታቸው ምን ሆነዋል? ስተው ተገኝተዋል። ስለዚህ ስተው ስለተገኙ አሁን ያሉትን እህቶቻችን በዚህ ነገር ላይ ወድቀው እንዳይገኙ ምን አድርጋለሁ ይላል? እመክራለሁ ይላል። እመክራለሁ ምን እንዲያደርጉ? እንዲያገቡ። እኔ ይህንን ሀሳብ በደንብ እጋራዋለሁ። ለምንድን ነው የምጋራው መሰላችሁ? ትዳር ካጣን በኋላ እኔ ትዳሬን ካጣሁ በኋላ የነበረኝን ስሜት አውቀዋለሁ እና ጠላት ምን ያህል በስሜቶቻችን ውስጥ እንደሚፈታተነን አውቀዋለሁ። ይሄ ግልጽ ነገር ነው። ለምን አንዳንድ ጊዜ መንፈሳዊነት ይመስለናል ይህንን እውነት መሻር፣ ይህን እውነት መካድ። ስለዚህ ይህ ትክክለኛ መታመን አይደለም። እኔ በዚህ ይህንን እንትን አልደግፍም። ስለዚህ እህቶቻችን ምን እንዲያደርጉ እወዳለሁ? እንዲያገቡ እወዳለሁ። ባሎቻቸውንም የፈቱት እህቶቻችን ወር ደግሞ ሚስቶቻቸውን የፈቱት ወንድሞቻችን ሰይጣን በዚህ ነገር ላይ እንዳይጥላቸው እና ደግሞ ከእግዚአብሔር መንግስት ጳውሎስ እንደሚለው ከእግዚአብሔር መንግስት ሰይጣን አስቷቸው ከዚህ መንግስት ምን ሆነዋል? ሸሽተዋል፣ ጥለው ሄደዋል።
ስለዚህ የተወደዳችሁ ወንድሞቼ እህቶቼ፣ እኔ መበለቶች የሆኑት እህቶቻችን ሚስቶቻቸው ባሎቻቸው የሞቱባቸው ብቻ ሳይሆን የፈቱትም ወንድሞቻችንም እህቶቻችንም ትዳር ቢይዙ ስሜቶቻቸውን መግታት ከቻሉ መልካም ነገር ነው። ነገር ግን ስሜቶቻቸውን መግታት አቅቷቸው ስህተት ውስጥ እንዳይገቡና በእግዚአብሔርም ፊት ከእግዚአብሔር መንግሥት እንዳላጣቸው አብረን እንዳናጣቸው ቢያገቡ መልካም ነው ብዬ በጽኑ አምናለሁ። የጌታ ስም ብሩክ ይሁን። ከታች ባለው የስልክ ቁጥር ጥያቄ ካላችሁ ጠይቁ፣ መልስላችኋለሁ። ብሩክ ነው።